ከኢትዮጵያ ውጭ የፍልሰታ ጾምን የሚጾሙ ሀገራት እነማን ናቸው? ስንቶቻችሁ ናቸው ከኢትዮጵያ ውጭ የፍልሰታ ጾም የሚጾሙ ሀገራት እንዳሉ የምታውቁት? ወይስ የፍልሰታ ጾም በኢትዮጵያ ብቻ እንደሚጾም ታስባላችሁ? ሰላም ውድ ተመልካቾቻችን፣ እንኳን ወደ አምስቱ ችንካሮች የዩቲዩብ ቻናል በሰላም መጣችሁ። የዩቲዩብ ቻናላችን ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ዛሬ ብዙዎች የማያውቁትን የፍልሰታ ጾም በኢትዮጵያ ብቻ የሚጾም አይደለም። በብዙ የኦርቶዶክስ ክርስቲያን ሀገራትም ውስጥ ይጾማል። ከነዚህም መካከል ኤርትራ፣ ግብፅ፣ አርሜኒያ፣ ሶሪያ፣ ግሪክ፣ ሩሲያ፣ ሮማኒያ፣ ሰርቢያ፣ ቡልጋሪያ፣ ጆርጂያ፣ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን እና የዩክሬን ቤተክርስቲያን ይጾሙታል። ነገር ግን ሁሉም በተመሳሳይ ቀን አይጀምሩም። ምክንያቱም አንዳንዶቹ የኢትዮጵያ የቀን አቆጣጠር፣ አንዳንዶቹ የግሪክን፣ ሌሎቹ ደግሞ የጁሊያን ቀን አቆጣጠር ስለሚጠቀሙ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍልሰታ ከሰኔ 1 እስከ ሰኔ 15 ይጾማል። በሰኔ 16 ደግሞ የእመቤታችን ፍልሰት በዓሏ ይከበራል። ይህ ጾም በቤተክርስቲያን ትውፊት መሰረት የድንግል ማርያምን እረፍተ ፍልሰቷን ለማሰብ በጸሎት በንስሐ ለመትጋት የሚጠቅም ጾም ነው። ግን የሚጀምሩበት ቀን አከባበራቸው በሁሉ ቦታ አንድ አይደለም። ምክንያቱም የሚጠቀሙት ቀን መቁጠሪያ በቤተ ክርስቲያን ትውፊት ይለያያሉ። ከኢትዮጵያ ጋር በተመሳሳይ ጊዜና ሰዓት የእመቤታችንን ጾም የሚጀምሩ በዋነኝነት ሁለት ናቸው፣ ኢትዮጵያ፣ ኤርትራ። ከዛ ውጭ ያሉ ሀገራት ግን በተመሳሳይ ኢትዮጵያ ቤተ ክርስቲያን አንድ ቀን መቁጠሪያ ስለማይጠቀሙ ኢትዮጵያ ሰኔ 1 ይጀመራል፣ ሰኔ 16 በዓሏ ያርፋል። ሌሎች ሀገራቶች ግን የእመቤታችንን ጾም የሚጠቀሙበት ቀን መቁጠሪያቸው ወይም የቤተ ክርስቲያን ትውፊታቸው ስለሚለያይ ቀናቱ ከኢትዮጵያ ጋር ፍጹም አንድ ሊሆን አይችልም። አንዳንድ ሀገራት ከኛ ጋር ተመሳሳይ ትውፊት ሲኖራቸው፣ ሌሎቹ ደግሞ በጣም ልዩ የሆኑ ስርዓት አላቸው። ዛሬ 10ሩን ሀገራት የፍልሰታ ጾምን እንደሚያከብሩ እንመለከታለን። እንዴት እንደሚያከብሩ እንመለከታለን። አንደኛ፣ ኤርትራ ከኢትዮጵያ ጋር ተመሳሳይ ትውፊት አላት ሲሆንም ፍልሰታን በጾም፣ በጸሎት፣ በቅዳሴ ያከብራሉ። ሁለተኛ፣ ግብፅ የኮፕቲክ ኦርቶዶክስ ምዕመናን በረጅም ጸሎት፣ ቅዳሴ እና ወደ ገዳም በመሄድ ያከብራሉ። ሶስተኛ፣ ግሪክ የእመቤታችንን በዓል በታላቅ ድምቀት ያከብራሉ። ብዙዎች ወደ ታዋቂዋ ቤተ ክርስቲያን ያደርጋሉ። አራተኛ፣ አርሜኒያ በበዓል ቀን የወይን ፍሬ ቡራኬ ይባላል። ልዩነቱ ትውፊታቸው አላቸው። ልዩ ትውፊት አላቸው። አምስተኛ፣ ሩሲያ ጾም በጸሎት በንስሐና በቅዳሴ ያሳልፋሉ። ስድስተኛ፣ ሮማኒያ ብዙ የቤተ ክርስቲያን የሌሊት ጸሎትና በየበዓል ስርዓት ያካሂዳሉ። ሰባተኛ፣ ሰርቢያ ምዕመናን ጾም በጸሎት በንስሐ ይጠበቃሉ። ቡልጋሪያ የእመቤታችንን በዓል በታላቅ ክብር ያከብራሉ። ጆርጂያ በገዳማት በቤተ ክርስቲያን ልዩ ጸሎት ያደርጋሉ። አስረኛ፣ ሶሪያ የማርያም ክብር የምሽት ጸሎት የውዳሴ ማርያም ያካሂዳሉ። የፍልሰታ ጾም አከባበር ከሀገር በትውፊት በቀን መቆጠሪያ ሊለያዩ ይችላሉ። ዋናው ዓላማው ግን አንድ ነው። እርሱም በጸሎት፣ በጾም፣ በእምነት በእግዚአብሔር ማምለክ ነው። እናንተስ ከዚህ ሀገራት ውስጥ የትኛውን ትውፊት ከዚህ በፊት ታውቁት ነበር? የፍልሰታ ጾም ከአከባበር ከሀገር ወደ ሀገር በተለያየ ትውፊት ቀን አቆጣጠር ቢችሉም ዋናው ዓላማው ግን አንድ፣ እርሱን በጸሎት ማሰብ፣ መጾም እና ከእምነት ጋር እግዚአብሔርን ማምለክ ነው። እናንተስ ከዚህ በስም ስንጠቅስ ፍልሰታ ብለን የፍልሰቷን እናሳያለን። እነሱ ደግሞ ዶልሜሽን ወይም አሰፕሽን ብለው ይገልጿታል። እናንተስ ከነዚህ ሀገራት ውስጥ የትኛውን ትውፊት ከዚህ በፊት ታውቁት ነበር? አስተያየታችሁን በጽሁፍ ግለጹ። የቻናላችን ቤተሰቦች ሀሳቡን ከወደዳችሁ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልን። ሀሳባችሁን በኮሜንት ግለጹልን። የእናንተ ሀሳብ ማየት፣ ኮሜንታችሁን ማንበብ እኛን ያበረታናል። ስለዚህ ሀሳባችሁን እንፈልጋለን፣ ድጋፋችሁን እንፈልጋለን። ሰብስክራይብ ያደረጋችሁ መስተካከል ያለበት ነገር ካለ እንድናስተካክል፣ መደረግ ያለበት ነገሮችን እንድናደርግ፣ ከቤተ ክርስቲያናችን እንዳንወጣ የሚያደርጉንን በስህተት የምንሰራቸው ነገሮች ካሉ እነዛን ስህተቶች ለማረም ይጠቅሙናል የእናንተ አስተያየት እና ውድ ተመልካቾቼ
ሀሳባችሁን እንድትገልጹልኝ በአክብሮት ጠይቃለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ስለነበረን ቆይታ አመሰግናለሁ።